ሰላም ሰላም እንዴት ናችሁ ቤተሰብ? ሁሉ አማን ነው? በባለፈው የ2005 ተመዝጋቢዎች እኛ ጋስ ምን ደረሰ? ዘንድሮ የሚወጣ ቤት አለ ወይ የሚል ተደጋጋሚ ጥያቄዎችን ስጠይቁኝ ነበር። ሰሞኑን የከተማ አስተዳደሩ የቤቶች አስተዳደር ቢሮ ኃላፊ ከአዲስ ሚዲያ ኔትወርክ ጋር በነበራቸው ኢንተርቪው የሚከተለውን ብለዋል። ስለዚህ እስኪ እሳቸውን እንስማቸውና መለሳለሁ። መቀጠል አለባቸው። ለምሳሌ 200 ሺህ የቆጠበም ሰው አለ የ2005 ተመዝጋቢ ነኝ የሚል ያረጋገጡ ፍላጎቱ እንዳለ መቀጠል ይችላል። መልካም 97 እና 2005 ተመዝጋቢዎቻችን ከተማ አስተዳደሩ ምላሽ ሰጥቷል። ኦፊሻሊ ዘንድሮ በመንግስት በጀት ብቻ ወደ 50 ሺህ የሚሆኑ ቤቶችን እየገነባን ነው። ታሳቢ ተደርጎ እነዚህ ቤቶች እየተገነቡ ያሉት እነዚህን ወገኖቻችንን ነው። ስለዚህ ከዘንድሮም እንዲሁ ኮንቲኒየስ እየሰራን ባለናቸው ቤቶች እጣ ይወጣልና የእጣው ተጠቃሚ ይሆናሉ። ቅድሚያ እነሱ ነው ሊያገኙ የሚችሉት የሚለውን መልስ ለመስጠት ነው። ስለዚህ በ2005 በ1997 የቆጠቡ ዜጎች ቁጠባቸው እስከቀጠሉ ድረስ የከተማ አስተዳደሩ ዕጣ ሊያወጣ ዝግጁ ነው ማለት ነው። እውነት ነው። አሁን ምንድን ነው መታሰብ ያለበት? ያው ይመጣሉ፣ እኛም ጋር አገልግሎት ለማግኘት ይመጣሉ እና እኛም እነግራቸዋለን። ቁጠባቸውን አጠናክረው መቀጠል አለባቸው። ለምሳሌ 200 ሺህ የቆጠበም ሰው አለ የ2005 ተመዝጋቢ ነኝ የሚል 1 ሺህ የቆጠበም አለ የ2005 ተመዝጋቢ ነኝ የሚል። ስለዚህ ቅድመ ክፍያ ሊከፍል የሚችለው ብር ደግሞ ሊኖረው አይችልም ማለት ነው። ለምሳሌ ባለ 2 ሺህ ቆጠብኩ የሚለው አሁን ቅድመ ክፍያ ሊኖረው አይችልም ማለት ነው። ሰው ያ ማጣጣም ያስፈልጋል። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። አንደኛ ነገር በፊት በነበረው ሬት ወይም ደግሞ በፊት በነበረው ዋጋ አሁን ያለው ነባራዊ ሁኔታ እናውቃለን አይደለም? በዛ ዋጋ አሁን ይገኛል ማለት አይቻልም። ስለዚህ ቁጠባቸውን አጠናክረው መቀጠል አለባቸው። ግን ደግሞ ከተማ አስተዳደሩ እነዚህን ቆጣቢዎች ቅድሚያ እድል ሰጥቶ በመንግስት የተገነቡትን ቤቶች ብቻ ሳይሆን በመንግስትና በግል አጋርነት እየተገነቡ ያሉ ቤቶች አሉ። እነዚህ ቤቶች ለምሳሌ 30% የመንግስት ሆኖ 70% የዓለም ከሆነ በመንግስትና በግል አጋርነት እየገነባን ያለናቸው ቤቶች 30% ለመንግስት ለከተማ አስተዳደሩ የሚሰጠውን የቤት ድርሻ ለቆጣቢዎቻችን ሊሰጥ ነው መንግስት ከተማ አስተዳደራችን ተዘጋጅቶ። ያው እንግዲህ እንደሰማችሁት ነው። ምንድነው ያሉት ወይዘሮ ቅድስት የቤቶች አስተዳደር ቢሮ ኃላፊ ናቸው። በዘንድሮ 50 ሺህ ቤቶች በግንባታ ላይ ናቸው። እነሱም ብቻ ሳይሆን በስሪፒ ወይም ደግሞ በመንግስትና በግል አጋርነት እየተገነቡ ያሉ ቤቶች አሉ። ከነዛ ውስጥ ያው 30% የመንግስት ድርሻ አለ። አልሚው ይሰራና 100 ቤት ቢሰራ 30ውን ቤት ለመንግስት ያስረክባል ነው ያው ስሪፒ የሚባለው እሱ ነው። እነዛን 30%ም ድጎማ የሚያስፈልግ ከሆነ ድጎማ አድርጎ ከተማ አስተዳደሩ በ2005 ሆነ በ97 ለተመዘገቡ ቅድሚያ ይሰጣል ነው። ነገር ግን ነው ያሉት የቁጠባ መጠኑ በድሮ በተቆጠበው ስለማይሆን ቁጠባ በደንብ መቆጠብ ያስፈልጋል ነው ያሉት። እንዳሉትም ለነገሩ ያው የኮንስትራክሽን ዋጋው በጣም ራን አውት እያደረገ ስለሆነ ኢቭን በባለፈው የተላለፈበት ዋጋ አሁን እየተላለፈበት አይደለም። አሁን እየተላለፈበት ያለው ዋጋ አሁን እየተገነቡ ያሉት ቤቶች ላይ ተላለፉበት ይችላሉ። ምክንያቱም የኮንስትራክሽን ዋጋው በጣም እየጨመረ ስለሆነ ማለት ነው። እንግዲህ እንዳሉት አሁን እየተገነቡ ካሉትም ከመንግስትና ግል አጋርነት የሚደርሰንን 30%ም ኮንቲኒየስሊ እስካሁን ካሉትም ብለዋል። እንግዲህ እስካሁን ካሉት ተለቃቅመው የሚኖሩ ቤቶች ካሉ እንደማለት ነው። እነሱንም ጨማምሮ እጣው ይወጣል። ቅድሚያ የሚሰጠው ግን ለተመዝጋቢዎችና እየቆጠቡ ላሉ ነው ብለዋል። አሁን ዋናው እንግዲህ ገንዘቡ ሊጨምር ይችላል ባለው ከረንት ዋጋ። ነገር ግን ዋናው እጣውን ማግኘቱ ነው። እጣው ከተገኘ መላ አይጠፋውም። እንደምንም ተተማሙቶ
ማስቀረት ነው። ካልተቻለ ደግሞ ያው እንደ መነሻ የሚሆን ነገርም ያው አይጠፋበትም፣ ያው የምታውቁት ነገር ስለሆነ ማለት ነው። ስለዚህ ይህን ይመስላል ያለው መረጃ። እንግዲህ በቀጣይ አዲስ መረጃ ሲኖር አፕዴት አደርጋችኋለሁ። ለዛሬ በዚህ ብቃን። ባባይ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለሌሎች እንዲደርስ የመረጃ ደግሞ ላይክ እና ሼር አድርጉት።